የግዮን ወንዝ። አንድ ሰው ወደ አንድ መነኩሴ መጥቶ ህልሙን ይነግረዋል። ህልሙ በጣም አስደንጋጭ ነበር። ሰውየው ያየው የአንድ ሰው በድን ወይንም አስከሬን ወድቆ አንዲት መልከ መልካም ሴት እየዞረች ስታለቅስ ነበር። ሰዎቹም በድኑን ከበው ሲነታረኩ ነበር። ህልሙ ሲረብሸው ጊዜ ወደ መነኩሴው ቀርቦ አባቴ ዛሬ በህልሜ አንድ ሬሳ ተጋድሞ አንዲት እጅግ ውብ ሴት ስታለቅስ አየሁ፣ ፍቺው ምን ይሆን ብሎ ጠየቀ። መነኩሴው ህልሙን የፈታበት መንገድ ግን ያልተጠበቀ ነበር። ወድቆ ያየኸው በድን እኔ ነኝ፣ ስታለቅስ ያየሃት መልከ መልካም ሴት ደግሞ ቤተ ክርስቲያን ናት። ሲከራከሩ ያየሃቸው በድኔን ለመውሰድ የሚከራከሩ ምዕመናን ናቸው አለው። በእርግጥ ይህ መነኩሴ ማን ነው? ቤተ ክርስቲያን ስለሞቱ የምታለቅስለት፣ ምዕመናን በድኑን የሚሻሙለት እርሱ ማን ነው? ቤተ ክርስቲያን ስለዚህ አባት ሞት የምታለቅሰው ይህ አባት ምን ቢያደርግላት ነው? ይህ የኢትዮጵያ ቤተ ክርስቲያን የክፍለ ዘመናት ክስተት በ1357 ዓመተ ምህረት የተወለደው ቅዱስ አባ ጊዮርጊስ ዘጋስጫ ነው። አባ ጊዮርጊስ ለቤተ ክርስቲያን ብዙ ሰዎች ሊሆኑላት የሚችሉትን ነገር ሁሉ እሱ አንድ ሆኖ መሆን የቻለ ምርጥ ዕቃዋ ነው። ስለምናኔ ከተነሳ አባ ጊዮርጊስ ንጉሥ ልጁን ሊድርለት ሲለምነው አሻፈረኝ ብሎ ከንጉሥ ጋር የተቀያየመና በዚህ ምክንያት ብዙ መከራን የተቀበለ መነኩሴ ነው። አናኗሩም በፍጹም ተጋድሎ ስለነበር በነገስታት ቤት ሄዶ እንኳን የሚጣፍጥ ምግብ ሲቀርብለት አይጣፍጥም የሚል፣ የማይጣፍጥ ምግብ ሲቀርብለት ይጣፍጣል የሚል የትምህርት ሰው ነበረ። የዜማ ሊቅ ቢባል የቅዱስ ያሬድን የዜማ ትምህርት ሰንሰለት ወደ ትውልድ ካሻጋገሩ የዜማ መምህራን ሐረግ ውስጥ 8ኛ የሆነ የድጓ መምህር ነው። በሐይቅ እስጢፋኖስና በተድባበ ማርያም ለ7 ዓመታት አስተምሯል። የቤተልሔሙ የድጓ ምስክር ልሳነ እፍረትም የአባ ጊዮርጊስ ተማሪ ነበር። የተቀበለውን ከማስተላለፍም አልፎ በነባሩ ዜማ እጅግ ውብ ዜማዎችን የደረሰና ቤተ ክርስቲያን የዜማ ሀብቷን በጥልቅ ስነ ጽሑፋዊ ተመስጦ መጠቀም እንድትችል ያደረገ የቤተ ክርስቲያን ጌጥ ነው። በዚህ ምክንያት በዜማ ውበት ብቻም ሳይሆን የምስጢር ጥልቀት ያላቸውን ድንቅ ድርሰቶችን ቤተ ክርስቲያን ከዓመት እስከ ዓመት እንድታጌጥበት አስችሏል። አባ ጊዮርጊስን ቤተ መቅደስ ውስጥ የማታገኝበት ቦታ የለም። ቅዳሴ ብትል ከመርገፎቹ እስከ መልክዓ ቁርባን የሱ ድርሰቶች ብዙ ናቸው። ራሱን የቻለም መዓዛ ቅዳሴ የተሰኘ ድርሰት አለው። የተአምራቱ መርገፎች የሌሊትና የመዓል ሰዓታቱ አባ ጊዮርጊስ ለቤተ ክርስቲያን ያከናነባት ውብ መጎናጸፊያ ነው። ዜማን እየደረሰም እንደ ደራሲነቱ ልታይ ማለትን አይወድም ነበር። በመንፈስ ቅዱስ ያማረ ዜማ ይደርሳል፣ ሌሎች ያመሰግኑበት ዘንድ በስውር ይናገራል። እርሱ ግን እንዳያውቁት ራሱን ይሰውራል። በተራራ ላይ ያለች ከተማ ልትሰወር እንዳልተቻላት ግን አልተሰወረም። አባ ጊዮርጊስ ዘጋስጫ የመጽሐፍ ሊቅነቱ ሳይበቃው ለቤተ ክርስቲያን የሥነ ሕንፃ ባለሙያም ሆኖ መቅደሷንና ድልድዮቿን ሳይቀር ሲያነጽ እናገኘዋለን። አገልግሎቱ ፍጹም ቅድስናን የተመላ መሆኑን ሰዎች ባያውቁም እግዚአብሔር ሰዎች እንዲያውቁ የሚያደርግበት መንገድ ግን ብዙ ነበረው። በቤተ ክርስቲያን ሲያገለግል መቅደሷ በእሳት እንደታጠረች ለሰዎች ይታያቸው ነበር። ከሩቅ አይተው ሊያጠፉ ውሃ ይዘው ሲሄዱ ግን በስፍራው እሳት የለም ነበር። ይህንን የዓይን እማኞች ሁሉ መስክረውለታል። ወደ መጽሐፍ ሊቅነቱ ከመጣን አባ ጊዮርጊስ ድንቅ መተርጉም ነው። የገድሉ ጸሐፊ እንዲህ ሲል ስለሱ ይመሰክርለታል። አባታችን ጊዮርጊስም በቤተ ክርስቲያን ሳለ በእሱ ፊት ይናገር ዘንድ የሚደፍር የለም። ዝም ቢልም እንኳ እስከሚናገር ይጠብቁታል። በተናገረ ጊዜም እጃቸውን በአፋቸው ላይ አድርገው ይገኛሉ። አባ ጊዮርጊስ የኢትዮጵያ ቤተ ክርስቲያን ከሩቅ የምታከብራቸውን ቅዱሳን ሊቃውንት ጸጋ ሰብስቦ የያዘ ሊቅ ነው። በቅኔያዊ አጻጻፉና በሥነ ጽሑፋዊ ውበቱ ከሶርያውያን አበው ከነ ቅዱስ ኤፍሬምና ከነ ቅዱስ ያዕቆብ ዘስሩግ ጋር የሚነጻጸር ነው። በተለይ ከቅዱስ ኤፍሬም ጋር አብረው ውለው ያደሩ ያህል የምስጋና ቅኝታቸው አንድ ነው። የገድሉ ጸሐፊ እንዲህ ሲል ይመሰክራል።
በእውነት ዮሐንስ አፈወርቅና የበረከት አፍ ቄርሎስ ተነሱ። ኢትዮጵያ በቁስጥንጥንያ ተመሰለች፣ እስክንድሪያንም ተካከለቻት። ቀላይ መጽሐፍት አባ ጊዮርጊስ መጽሐፍ ቅዱስን ከመረዳት አልፎ እንደ መጽሐፍ ቅዱስ ማሰብ ደረጃ ላይ የደረሰ የተራቀቀ ሊቅ ነበር። በዚህም ምክንያት አባ ጊዮርጊስ የተረጎማቸውን የመጽሐፍ ቅዱስ ጥቅሶች የሚያነብሰው ያልተረጎማቸውን ሌሎች ክፍሎች አባ ጊዮርጊስ ቢሆን ምን ይለው ነበር በሚል እንዲጓጓ የሚያደርግ ነው። ኦሪትን ከአዲስ ኪዳን የሚያገናኝበት ውብ ስልተ ትርጓሜ እጅግ አስደናቂ ነው። የገድሉ ጸሐፊ አባ ጊዮርጊስ ቃሉ በሙላት የሚኖርበት መሆኑን ሲገልጽ ወከመ ፈለገ ግዮን ዘኢይነጽፍ ውሒዙ ከማሁ ኢይነጽፍ ውሒዘ መንፈስ ቅዱስ እምአፉሁ ለአቡነ ጊዮርጊስ፣ መፍሰሱን እንደማይጎድል እንደ ግዮን ወንዝ እንዲሁ የመንፈስ ቅዱስ ፈሳሽነት ከአባታችን ጊዮርጊስ አፍ አይጎድልም ብሏል። በዚህ ምክንያት የወንጌሉን ውሃ ለኢትዮጵያ ምድር ያጠጣው አባ ጊዮርጊስ ኢትዮጵያን ይከባል በተባለው በግዮን ወንዝ ስም መጠራቱ እጅግ የተስማማ ነው። ዘፍጥረት 2 ቁጥር 13። አባ ጊዮርጊስ ከድርሰቶቹ ሁሉ አብልጦ የሚወደውና ነገስታቱ እና አፄ ዳዊትም ወዶት በወርቅ ቀለም ያጻፉት አርጋኖነ ድንግል በተሰኘው ውብ ድርሰቱ ላይ ይህንን ማየት ይቻላል። በአንድ ስፍራ አባ ጊዮርጊስ በመጽሐፍ ቅዱስ ውስጥ ስለ ደም የተጻፈውን እንዲህ ሲል ይቃኘዋል። የአቤልን ደም፣ የናቡቴን ደም፣ የአሮን ልጆች የሰውቱን የላም ደም በአንድ ላይ አስቀምጦ ይመለከታቸውና ምንም እንዳልጠቀሙት ያስባል። ከዚያም ፊቱን ወደ ቀራንዮ መልሶ የክርስቶስን ደም ያደንቃል። ይህ ደም በቀራንዮ የፈሰሰ ነው። ይህ ደም ዘወትር የሚቀዳ ፈሳሽነቱም እስከ ዘላለም የማይደርቅ ነው። ይህ ደም የእኔ ዋጋ የዕዳዬም ክፋይ ነው ይላል። ይህንን የአባ ጊዮርጊስን አንድ አረፍተ ነገር ለመረዳት አንድ ሰው ኦሪት ዘፍጥረትን፣ ኦሪት ዘሌዋውያንን፣ መጽሐፈ ነገሥትን በሚገባ ነው መረዳት ይኖርበታል። አባ ጊዮርጊስ የክርስቶስን ማዳን ለማጉላት የነቢያቱን ሁሉ ጥረት አንዳች እንዳላመጣ ይዘረዝራል። የኦሪት ካህናት ሕዝቡንም ከሞት አላዳኑም፣ ምዕመናንም የሚበሉትን ከሞት አላዳነም። ኢያሱ ስመጥር ነገሥታትን እያዋረደ የጠላትን ሀገር ለሕዝቡ አወረሰ። መንግሥተ ሰማያትን ግን መውረስ አልተቻላቸውም። ሳሙኤል መንግሥታትን ቀባ፣ ለሰማይ መንግሥት ግን ማንንም መሾም አልቻለም። ዳዊት ጎልያድን ድል ነሳ፣ ከአንደበቱም የምስጋና ጎርፍ ፈሰሰ። ነገር ግን ማንም ከሞት ማዳን አልተቻለውም። ኤልያስ ራሱ ወደ ብሔር ሕያዋን ተሻገረ፣ ማንንም ግን ማሻገር አልቻለም። ኤልሳዕ የመረረ ውሃን አጣፈጠ፣ የነፍስን ምሕረት ግን ማጣፈጥ አልተቻለውም ነበር። ኖህ መርከብ ቢሠራ ቤተሰቡን ብቻ አዳነ፣ ሄኖክም ቢሰወር ለራሱ ነው። ልጅሽ ግን እኔን አዳነ ይልና ክርስቶስ ግን ማንም ያላደረገውን ማዳን ሊያደርግ መቻሉን ያደንቃል። ኦሪትን ከሐዲስ አስማምቶ በጥልቀት መረዳት ማለትም ይህን ነው። ብሉይን ከሐዲስ ያስማማ መሆኑ አይሁዳውያንንም ተከራክሮ ለመርታት አስችሎት ነበር። በአንድ ወቅት አንድ አይሁዳዊ ክርስቶስ አልዓዛርን ወዴት ቀበራችሁት ብሎ መጠየቁን ይዞ አምላክ ከሆነ እንዴት ወዴት ቀበራችሁት ብሎ ይጠይቃል ብሎ ሲዘብት መልስ መስጠት ያልቻሉ ምዕመናን በወቅቱ ታሞ ከነበረው ከአባ ጊዮርጊስ ጋር አገናኙት። አባ ጊዮርጊስም ለአይሁዳዊ እንዲህ ሲል መለሰለት፣ እኔ በአንተ ኦሪት እንጂ በወንጌል አልከራከርህም። በገነት አዳም ሆይ ወዴት ነህ ያለው ማን ነው? አብርሃም ሆይ ሚስትህ ሳራ ወዴት ናት ያለውስ ማን ነው? በመጽሐፈ ኢዮብስ ሰይጣን ሆይ ከወዴት መጣህ ያለው ማን ነው? እግዚአብሔር ነው ወይንስ ሌላ? አይሁዳዊው መልስ አጥቶ አፍሮ ዝም አለ። አባ ጊዮርጊስ በሦስትዮሽ ስልት ራሱን ከጌታና ከእናቱ ጋር የሚያዛምድበት ውብ ስነ ጽሑፋዊ ሦስት ማዕዝንም አለ። እኔ የተጠማው ነኝ፣ አንቺ የወርቅ መቅጃ ነሽ፣ ልጅሽ ደግሞ የሕይወት ውሃ ነው። እኔ ነጋዴ ነኝ፣ አንቺ መርከብ ነሽ፣ ልጅሽ ደግሞ ዕንቁ ነው። እኔ ገደል ተሻጋሪ ነኝ፣ አንቺ ድልድይ ነሽ፣ ልጅሽ የደስታ ስፍራ ነው። እኔ ድሃ ነኝ፣ አንቺ የክብር ማከማቻ ነሽ፣ ልጅሽ የከበረ ጌጥ ነው። እኔ ቁስለኛ ነኝ፣ አንቺ የመድኃኒት ብልቃጥ ነሽ፣ ልጅሽ ደግሞ መድኃኒት ነው። እኔ እርቃኔን ነኝ፣
አንቺ የሸማኔ ዕቃ ነሽ፣ ልጅሽ የማያረጅ ልብስ ነው። አባ ጊዮርጊስ የሦስትዮሽ ዘይቤው በብዙ ጽሑፎች ውስጥ ይታያል። በሁለት ቀን ከአንድ ሌሊት ጽፎ የፈጸመው መጽሐፈ ምስጢርንም ሆነ እጅግ የሚወደውን አርጋኖን የሚያነብሰው የአባ ጊዮርጊስን አስተውሎትና ቅርጽ ያለው ነገሮችን የሚያገናኘት ዘዴ ማስተዋሉ የማይቀር ነው። የጌታን ልደት ከሦስት ሌሎች ልደቶች ጋር ያነጻጸረበት አንዱ ነው። አንደኛው ልደት አዳም ከመሬት የተወለደበት ልደት ነው። ሁለተኛው ደግሞ ሔዋን ከአዳም ጎን የተወለደችው ልደት ነው። ሦስተኛው ቃየን ከአዳምና ከሔዋን የተወለደው ልደት ነው። አባ ጊዮርጊስ ሦስቱንም ልደቶች አይቶ ከሦስቱ ልደቶች ውስጥ የጠቀመኝ አንድም የለም ይላል። ከዚያም በአይነቱ ልዩ የሆነውን የክርስቶስ ልደት እያደነቀ ያመሰግናል። በሌላ ስፍራ ደግሞ ሦስቱን ደጆች ያልከፈተ የአብን ልጅ አደንቃለሁ ይልና ይጀምራል። የመጀመሪያው ደጅ የድንግል ማህፀን ነው። ሁለተኛው የተዘጋው መቃብር ነው። ሦስተኛው ደግሞ ጌታ ሳይከፍት የገባበት የተዘጋ በር ነው። ከሦስቱ ሁለቱ ተመሳሳይነት አላቸው ይላል። ከዝግ በር መውጣትና ወደ ተዘጋ ቤት መግባት መልአክ ጴጥሮስን ከእስር ሲያወጣው፣ ዳንኤልም በጉድጓድ ሳለ የአንበሶችን አፍ ሲዘጋለት ታይቷል። በታተመ ድንግልና ወለደች የሚል ግን እስካሁን ሰምቼ አላውቅም። የሚመስለው ስለሌለ ለድንግልናሽ ደጅ ጸናለሁ ይላል። የክርስቶስን ልደት አዲስ ልደት ለራሱ ፈጠረ። የአንበሳ ደቦል በግ ታቅፈው ተመለከቱ እያለ ያደንቃል። ቅዱስ አባ ጊዮርጊስ በኖረበት ዘመን ማንነቱን ባለመረዳት ድርሰቱን የሚያቃልሉ፣ የደረሰውን ቅዳሴ አይቀደስም ብለው የሚከላከሉ ብዙ የሚቃወሙ ሰዎች ነበሩ። በገድሉ ላይ እንደተመዘገበው የዋልድባ ኮከብ ቅዱስ አባ ሳሙኤልም የአባ ጊዮርጊስን ማንነት ካላወቁ ሰዎች ውስጥ አንዱ ነበረ። አባ ጊዮርጊስ ወደ ዋልድባ ገዳም በሄደ ጊዜም አባ ሳሙኤል ከበዓቱ ወጥቶ አልተቀበለውም ነበር። በኋላ ግን እግዚአብሔር ትሩፋቱን ገለጸለትና ወደ ገዳሙ ስላስገባው አዘነ። እንዲህም ሲል መልእክተኛ ላከበት። የእግዚአብሔር አገልጋይ ወንድሜ ሆይ ይቅር በለኝ፣ አንተ የእግዚአብሔር ሰው እንደሆንክ እንደምትፈራውም የማርያምን ፍቅር እንዳለህ እኔ ያወቅኩ ብሎ ላከበት። አባ ጊዮርጊስም አባቴ ሆይ እኔ ኃጢአተኛ ነኝና እግዚአብሔር ይቅር ይበልህ። ከአሁን በኋላ በረከትህን ሊቀበሉ የሚመጡ ምዕመናን አትመልሳቸው። እኔም ወደ አንተ ተመልሼ እስክመጣ በጸሎትህ አትርሳኝ አለው። ይህንም መልእክት ከተለዋወጡ በኋላ አባ ጊዮርጊስ አልተመለሰም። ንቆት ሳይሆን ለዳሞ ሰዎች ወንጌልን ይሰብክ ዘንድ ስለቸኮለ ነው። ቅዱስ አባ ሳሙኤል ዘዋልድባ ካረፈ በኋላ ግን አባ ጊዮርጊስ መቃብሩን ሂዶ የተሳለመ ሲሆን ዜማም ደርሶለታል። አባ ጊዮርጊስ በዘመኑ ለነበሩ የነገስታት ልጆች መምህር እንደመሆኑ ከአጼ ዳዊትና ከአጼ ዘርዓ ያዕቆብ ዘመን ከቤተ መንግስት ጋር ቅርበት ነበረው። ወደ ምንኩስና ሕይወት ከመግባቱም በፊት ነገስታቱ ልጆቻቸውን ሊድሩለትና ዝምድና ሊፈጥሩ ይፈልጉት ነበር። ይህንን ባለመቀበሉም ብዙ መንከራተትና መንገላታት ደርሶበታል። ለሥርዓተ ቤተ ክርስቲያን የሚቀና መሆኑም ቤተ መንግሥት ሰዎች ዘንድ ጨርሶ አልተወደደለትም። በዚያን ዘመን የቤተ መንግሥቱን ሰዎች ካህናት ቤት ድረስ ሄደው የማቁረብ ልምድ አምጥተው ነበር። በአንድ ወቅት ካህናቱ ለአባ ጊዮርጊስ ንግሥቲቱን ሄደን እናቁርባት ሲሉት ይህ ቁርባን ንጉሠ ነገሥት ነውና ተነስታ ትምጣ ብሎ መልሶላቸዋል። ቅዱስ አባ ጊዮርጊስ ለእመቤታችን ያለው ጥልቅ ፍቅር በቃላት የማይገለጽ ነው። ራሱ እመቤታችንን በብዙ ምሳሌዎች እየመሰለ ካመሰገናት በኋላ እመቤቴ ሆይ ባማረው በተወደደው ነገር ሁሉ መሰልኩሽ፣ ነገር ግን ምስጋናሽን ፈልጌ መፈጸም አልቻልኩም እንዳለው በወላዲተ አምላክ ፍቅር ልቡ የነደደ ነገረ ድነትንና ነገረ ማርያምን፣ ነገረ ቤተ ክርስቲያንንና ምስጢረ ንስሐን፣ ምስጢረ ቁርባንን በአንድ ገበታ እንዴት መመገብ እንደሚቻል በድርሰቱ ያሳየ አባት ነበር። አርጋኖን የተሰኘውን ድርሰት ሰዎች እጅግ በወደዱለትና ባመሰገኑት ጊዜ ወደ እመቤታችን ስዕል ሮጦ ሄዶ እመቤቴ ሆይ ይህ ሁሉ በጸሎትሽ ኃይል ተደረገ ሲል ከውዳሴ ከንቱ የሸሸ ሕይወት ያለው ሰው ነበር። አሁንም ዓለም ከሚደርስበት አድርሽኝ፣ በኋላ ደግሞ በልጅሽ በወዳጅሽ በስተቀኝ እንድቆም አድርጊኝ
ብሎ ድንግል ማርያምን የሚለምነው አባ ጊዮርጊስ በመንፈሳዊ ሕይወቱም ብቻ ሳይሆን በምድራዊ ሕይወቱም ሰው ከደረሰበት መድረስ ኃጢአት አለመሆኑን የተገነዘበ ሚዛናዊ ሰው ነበረ። የዘመኑ ጥበብንም የተረዳ ስለመሆኑ በድርሰቱ ላይ ጎልቶ የሚታይ ነው። በሚጽፋቸው መጽሐፍት ላይ ስለ እጽዋት፣ ስለ ልዩ ልዩ ማዕድናት፣ ስለ አፍላጋት የሚዘረዝርበት መጠን የንባብ አድማሱ ንባቡ መንፈሳዊውን ዓለም ብቻ ሳይሆን ሌላውንም ዓለም የሚቃኝ እንደነበረ የሚያሳይ ነው። ዝናብ የሚዘንብበት ውሃ የውሃትነት ሂደት ሃይድሮጂካል ሳይክል በሳይንሱ ዓለም በ16ኛውና በ18ኛው መቶ ክፍለ ዘመን ሳይብራራ በፊት አባ ጊዮርጊስ መጽሐፍ ቅዱሳዊ አብርሆቱን ተጠቅሞ ዝናብ የሚዘንብበትን ሂደት ቅዱስ 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 እግዚአብሔር ጸባዖት አምላክነ በተነጊሜ ረቂቅ ዘያቁሮ ለማይ የአርጎ እምቀላይ ወያወርዶ እምኑሃ ሰማይ ረቂቅ በሆነ የጉም ተን ውሃውን የሚቋጥረው ከወንዝ ወደ ላይ የሚያወጣው ከሩቅ ሰማይም የሚያወርደው እግዚአብሔር ቅዱስ ልዩ አሸናፊ አምላካችን ነው ሲል ያብራራ ሲሆን የውሃውን ከታች ወደ ላይ መውጣትና ከላይ ወደ ታች መውረድን ለትዕቢተኞች መዋረድና ለትሑታን ከፍ ከፍ ማለት ማሳያ አድርጎ ምስጋናውን ቀጥሎበታል። የግዮን ወንዝ የተባለ ቅዱስ አባ ጊዮርጊስን ለመተንተን ራሱን ችሎ መጽሐፍ የሚያስፈልገው ነገር እንደሆነ ከወንዙ ጠበል የመረጠች ያህል ይችን ካልን አባ ጊዮርጊስ ለአንዲት ሴት በተናገረው አስገራሚ ምስክር ይሄን ንባብ ልቋጭ። አንዲት ሴት ልብስ ልታሰራ ፈትል እየፈተለች ነው። ልቁ የማይበቃ መስሏት ከዚያ እያለች ልብሷን እንዲያበቃ ለማድረግ ቁጥሩን አትርፋ መፍተሏን ቀጠለች። አባ ጊዮርጊስ በዚያ እያለፈ ነበርና ከሩቅ አያት። በመንፈስ ቅዱስ ጸጋውም የፈተለችውን ለምታሰራው ልብስ የሚበቃ መሆኑን አውቆ ሴቲቱን እንዲህ አላት፣ ሞልቷልና አትድከሚ። በዚህ ምክንያት የዚያ አካባቢውን ስፍራ ህድጊ ወትጻምዊ አትድከሚ ተብሎ ይጠራል። ይህንን ታሪክ ሳነብ ቅዱስ አባ ጊዮርጊስ ስለ አንዲት ሴት ጥጥ መባከን ብቻ የተናገረው ሁሉ አልተሰማኝም። ከሚያስፈልገን በላይ የፈተን የምንደክምባቸው የህይወት ልቃቂቶች ስንት ናቸው? ለምንኖረው ዕድሜ የሚበቃንን ሳናውቅ የምንኳትንባቸው ስንት ጉዳዮች አሉ? ቅዱስ አባታችን ሆይ ሞልቷልና አትድከሙ በለን። ሐምሌ 2014 ዓመተ ምህረት የግዮን ወንዝ በመምህር ዲያቆን ሄኖክ ኃይሌ። ወስብሐት ለእግዚአብሔር።